አሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የዩቱብ ቤተሰቦቼ እንዴት ናቸው? ሰላም ናቸው? እኔ ደህና ነኝ አልሐምዱሊላህ። ዛሬ የምንሰራው ደግሞ ሾርባ ነው፣ የምስር ሾርባ ማለት ነው። ሽንኩርት አዘጋጅተናል። እዚህ ጋር ደግሞ ምስሩን ሁለት በዚህኛው ሁለት ነው የምሰራው። የምስር ሾርባ ሁለት ኩባያ ያኔ ኮብ ማለት ነው። ሁለት ኮብ ምስር በዚህ ያክል ጨምረን ከዛ በደንብ አድርገን እናጥበዋለን ማለት ነው። ምስሩም ጸዴ ነው፣ ግን ሲታጠብ በጣም ቆሻሻ አለው። በደንብ እሽት አድርገን ማጠብ አለብን። የሚወጣው ቆሻሻ እንዳይመስላችሁ፣ ወላሂ በጣም ነው የሚያስጠላው። ከዛ እንደዚህ በደንብ አድርገን አጥበን አያችሁ ቆሻሻው ምን እንደሚመስል። ብዙ ደጋግመን እስከ ንጹህ ውሃ እስከሚወጣ ድረስ አጥበዋለሁ። አንድ እጄ ካሜራ ስለያዘ ነው በአንድ እጄ ብቻ ማጥበው። አጥበን እንደገና እንመለሳለን ማለት ነው። ያው በደንብ አጥቤ በሁለት እጄ አጥቤ ተመልሻለሁ። ያው ሲታጠብ ይሄን ይመስላል። አሁን ደግሞ ይሄ የፈላ ውሃ እንጨምርበታለን። በፈላ ውሃ እንዘፈዝፈዋለን ማለት ነው። ቢያንስ ለ30 ደቂቃ ያክል መዘፍዘፍ አለበት፣ ምክንያቱም አሪፍ ነው። እዚህ ጋር ወደ ሽንኩርት ተራ ገብተናል። ያው ሽንኩርት ከትፌ አዘጋጅቻለሁ፣ ቲማቲም ፈጭቻለሁ። ከዛ ይሄን በዘይት እንጠብሳለን። በነገራችን ላይ እያንዳንዱ ቤት እኮ አሰራር ይለያያል። እኛ ቤት ይሄን ይመስላል ለማለት ነው። ይኸው ሽንኩርቱ ከዘይቱ ጠብሼ አሁን ደግሞ እንትን እንጨምርበታለሁ፣ የተፈጨ ቲማቲም ማለት ነው። ቲማቲም ፈጭቼ አዘጋጅቼ ነበር፣ ይኸው ጨምሬያለሁ። ቅመማት ጨምሬያለሁ። ያው ቅመም ደግሞ በእያንዳንዱ ቤት የተለያየ አይነት ቅመም ስላለ ማለት ነው። ያው የቅመሙን ስም ባልነግራችሁም ታውቁታላችሁ ብዬ ስለማስብ ነው። በነገራችን ላይ እያንዳንዱ ቤት የተለያየ ቅመም ነው ያለው። እኛ አሁን የተለያየ ነው፣ ብዙ ነው። አስላንም ሰማቸውንም አንዳንዶች አላቃቸውም፣ ምክንያቱም አንድ ላይ ተፈጭቶ ስለሚመጣ ስም የለውም። በሽታ ነው የማውቀው እንጂ ስሙን አላውቀውም፣ ብዙ ስለሆነ ማለት ነው። ከዛ ያው እየጨመርኩ ነው። ያው ብዙም አላረግበትም፣ ትንሽ ነው ማረግበት። ከዛ ቅመም ከጨመርን በኋላ ሎናከር ጊዜ እስከሚበስል ድረስ ትንሽ እንቆያለን። ከድነነው እንቆያለን። ከዛ በኋላ እንከድነዋለን ማለት ነው። ከድነን ሎናክል ሰዓት ያክል ዝም እንለዋለን። ወደ ምስራችን መጣን። ከ30 ደቂቃ በኋላ ይሄን ይመስላል የተዘፈዘፈው ምስር ማለት ነው።
አሁን ሲታጠብ ገና ምንም እንዳልታጠበ በአዲስ አይነት ቆሻሻ ነው የሚወጣው። እውነት በጣም ይገርማል። ያው አያችሁ ውሃውን በደንብ አድርጌ አጥቤ እኮ ነው የፈላ ውሃ የጨመርኩበት፣ ግን አሁንም ያው ቆሻሻ አለው። ከለሩ ተቀይሯል ማለት ነው። ምክንያቱም ጮጋራ እኮ የሚነካው እኮ ይሄ ነው። በደንብ ካልታጠበ በፈላ ውሃ ተዘብዝፎ ለ30 ደቂቃ ከቆየ ምንም አይልም፣ አያቃጥልም። በጣም አሪፍ ነው። አሁንም ደግሜ በንጹህ ውሃ አጥበዋለሁ። ይሄ በፈላ ውሃ ነበረ። አሁንም ደግሞ አጥበዋለሁ። ይኸው ውሃውን እያቸዋል። ከዛ ሲታጠብ በፈላ ውሃ ከዛ ተዘብዝፎ ከ30 ደቂቃ በኋላ ሲታጠብ ማለት ነው ከስር የሆነች ትናንሽ ነገር አለው፣ የሆነ ነጭ ነገር ትንሽዬ ፍሬ መሰለኝ። ከዛ እሱ ይወጣል። እሱ ሲወጣ በቃ ወላሂ ጮጋራ ራሱ ያለበት ሰው ቢበላው ምንም አያቃጥልም፣ እንደዚህ ከታጠበ ማለት ነው። ግን ካልታጠበ በጣም ነው የሚያቃጥለው። ጮጋራ የሌለበት ሰው ራሱ ጮጋራው ያመዋል፣ በደንብ ካልታጠበ ማለት ነው። እንደዚህ ካጠብን በኋላ ይኸው ቅድም የሰራ ነው ሱጎ ማለት ነው። ከዛ አሁን መሰራችን እንጨምራለን ማለት ነው። በነገራችን ላይ ይሄ ሁሉ ለአንድ ቀን ብቻ እንዳይመስላችሁ፣ ለ2 ቀን ነው ጾሙ ስለሆነ ለ2 ቀን ነው የምንጠቀመው። ግማሹን ለዛሬ ግማሹን ለነገ ፍሪጅ እናስቀምጠዋለን። ከዛ ነገ ሙቀን እንጠጣለን ማለት ነው። በላይ የፈላ ውሃ እንጨምርበታለን። ከዛ አማስለነው እንቀቅለዋለን ማለት ነው። እዚህ ጋር ፍልፍል ረስቼው ነበረ። ፍልፍል ጨምሬ 2 ፍልፍል ነው የሚባለው አረቢክ በአረብኛ፣ በሀገራችን ሚጥሚጣ ነው። ያው ውሃውን ጨርሶ እንደገና ውሃ ጨምሬበት ነው። ይኸው እየበሰለ ነው። በደንብ መብሰል አለበት፣ ምክንያቱም ስለሚጠጣ ማለት ነው። እንደ ሀገራችን ቢሆን ኖሮ ከእንጀራ የሚበላ ቢሆን ጥሩ አይደለም፣ ምክንያቱም ውሃ ነው የሚሆነው። እዚህ ደግሞ ስለ ሾርባ ስለሚጠጣው እንደ ሾርባ ስለሚጠጣው በደንብ መብሰል አለበት፣ መጥቀቅ አለበት ማለት ነው። እየበሰለ ነው፣ እየደረሰ ነው። እያችሁ ቆይቻለሁ። ቢያንስ እኮ እስከ 2 ሰዓት ቆይተዋል። ይሄ ማለት ነው ከጣፍኩት 2 ሰዓት ይሆናል። የምሳ ሰዓት ስለደረሰ ያው ይሄን ይመስላል። የምሳ ሰዓት እየደረሰ ነው። ወረህመቱላሂ ወበረካቱ። በተረፈው ላይክ፣ ሼር፣ ሰብስክራይብ አድርጉኝ እንዳትረሱኝ አደራ።